ሕፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ስፍራው ማርያም ሰፈር ተብሎ ከሚጠራው አካባቢ ነው። የታገተው ሕፃን ወላጆች የተከራዮቹን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ወንጀል ፈጻሚዎች በቤቱ በቆዩባቸው 2 ወራት ውስጥ የቤቱን አጠቃላይ ሁኔታ ሲያጠኑ ቆይተው ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ሕፃን ሚካኤል ግርማን አግተው ይሰወራሉ። ከእገታው በኋላም የሕፃኑ ቤተሰቦችም መረጃውን በማህበራዊ ሚዲያ ያሰራጫሉ። ከወንጀለኞች ጋርም በመደራደር 1.7 ሚሊዮን ብር የከፈሉ ሲሆን አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይደርሰዋል። ወንጀል ፈጻሚዎቹም ሕፃኑን አግተው የካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠውት ነበር። ከእገታው በተቀበሉት ገንዘብ ወርቅ መግዛታቸውን ፖሊስ መረጃው ደርሶታል። የገዙትን ወርቅ መልሰው ሽጠው ብሩን እንደተከፋፈሉ ፖሊስ ከሚመለከታቸው አካላት ጋር በመቀናጀት ባደረገው ክትትል ተጨማሪ መረጃ ያገኛል። አጋቾቹን በቁጥጥር ስር ለማዋል ፖሊስ ክትትሉን አጠናክሮ በቀጠለበት ሁኔታ ወንጀል ፈጻሚዎች አይደረሰብንም በማለት ከጎንደር ወደ አዲስ አበባ ተመልሰው ይመጣሉ። ወደ አዲስ አበባ ተመልሰው መምጣታቸውን መረጃው የደረሰው ፖሊስም ህዳር 3 ቀን 2018 ዓ.ም በቁጥጥር ስር ያውላቸዋል። ወንጀል ፈጻሚዎች ወንጀሉን እንዴት እንደፈጸሙት መርተው ማሳየታቸውንም ፖሊስ ገልጿል። በተጨማሪም የወንጀሉ ፍሬ የሆኑ ኤግዚቢቶችና 1,400,000 ብር መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።